እሺ ካልሽማ እንግዲህ እናት አለም አንቺዬ ዛታች ያለውን ግርማን ታውቂዋለሽ? አይ ግርማ እንዲህ ራሰ በራ ይሄ ራሱ የተመለጠ እናት ወንዶ ምን አርጌሽ ነው? ራስ በራ ደግሞ እንዴት ምን ያደርግልኛል? ተለይ ጭንቅላቱ ጸጉሩ እንዲያለ ተመልጦ እናቴ ኧረ እሱም አይደለም እንደው አፈርስ በላለሽ። ኧረ እባክሽ እሱም አይደለም የኔ እናት። ታዲያም ሆነ ያነኛው ቡና ቆይ ይዤላቸው ልምጣ። ዛታ ያለው ቆርቆር ቤት ያለው ቆርቆሮ ቤት ያለው ስርኮ ነው የምልሽ። አንቺ እንዴ ተሱ ጋር ጀምርሽ እንዴ? እንዴት አይነት ነውረኛ ናት እባካችሁ። ሀዲያም ሆነ ጋይስ ዘብልታ ናት ወኔ ኔማ በጆሮሽ ንገሪኛችሁ። ፍቅር ከጅሎኛል ለአግባሽም አላለኝም። ምን መልስ ሰጠሽው? እንዲሁ ሀዲያ አንቺም እጅለሽዋል እኮ እናቴ እንዲህ ያስታውቅብሻል። እንዲያማ አይደለም እናት ወቴ ተከጃጀሉ እናንተ ሶስት አንዳንድ እኮ ነው የምነግርሽ። እስኪ አንተ ልጅ እስኪ ዝም በል። ኧረ ጉዳችን ጨዋታ መሀል እንዲሁ ዝም አስሉ። አበባውም እየሞላችሁ እንዲ አንድ ሰው የስድስት መቶ ሰው ቁጭ ብሎ እናት ያታብም አያረጉ ምን ነው እንደ ጨዋታ የተጫወት እንደዚህ ሳሙኝ በግድ እዚህ እየተከጃጀሉ ነው። እዚህ ደግሞ ይላል እንዴ በግድ ደስ ይላል። አይስወር በግድም በሳሙኝ አይስወር ሄላዬ ጋይስ ታፕታፕ አድርጉ ሁላችሁም ታፕታፕ አይታም ከሞን ውዶች ስድስት መቶ ሰው አለ ጋ ለምንድነው ታብ የማታረጉት? እንደኔ ደሃ ሁላችሁ የሆነ ዘፈን ልጋብዝሽ ማሬ። ማን ይቀነጨር? ቆይ ልጋብዝሽ የሆነ ዘፈን በእናትሽ። ሰረቀኝ ብለሽ ማን ነው? ኩኩሻ ማን ነው? ወይ ሊዱዋ እንዲነሽ ደህና ነሽ ወይ? ክብሩ ይስፋ። እዚህ ደግሞ ጋይስ ታፕታፕ ታደርጉ ምን ችግር አለ? ብሸት ዋታንጓን ልበላቸው። የፍሪ ኔትፍሊክስ አገኛችሁ። ቀጥሉ ጨዋታችሁን። እናንተ ምንም ታብ የማታደርጉ ምንም አታደርጉ። ምን እዳለብን? እኔ እና ሳሎን ጎሮሯችን የሚደርቅ ቀጥሉ አሉ። መከነጃጀሉን ተዉት አልኩኝ እኮ እኔ አልሰማ። ተው ነው አይሆንም። ለእኛ ሰው አይሆንም። አልባት ሞሉ ናት ምን ነው እናምጣ አምጡ ማለት እዩ አንተ ጋይ ሰው ዋት ያላምጣችሁ አላስደረግኩም እኮ ስላለች ነው